ቀለጠ ከዛ በኋላ የጋዝነት ስሜት ያላቸው ወደ አንድ ቦታ ሰበሰባቸው የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም ወርቅ ነሐስ ይቀላቀላል ብረት ይቀላቀላል መዳብ ይቀላቀላል ሌሎች ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ ወርቅ ግን አይቀላቀልም መቅለጥ ከጀመረ መመለሻ የለውም ሁሉም ጋር ይሄዳል ይነቃቀላቸዋል ለመፈንዳት ዝግጁ ያረጋቸዋል ስለዚህ ከስር ያለውን አሁንኛ መርዛማ ምንለው ምናልባት ለዓለም ዶክተር ራዳስ እንዳለው ለዓለም የሚተርፍ ትልልቅ ጥሩ ነገሮችን ይዘውቷል ወደዚህም ወደ ላይኛው ወደ ሰሜንኛው ክፍል እስከ ራስዳሽን ድረስ በሚከድበት ሰዓት በአይከል ጊዜ በእናታችን አይከል ጊዜ የነበሩ ማዕድናትን ያወጣቸዋል አይከል ማለት የኖህ ሚስት እናት ናት እና ቅማንቶች የሷ ዝርያዎች ናቸው እንደውም እንደ ያመልኩባታል እሷ የምትጠቀምባቸውን ማዕድናት በሙሉ ያወጣል ብሎ የኛ ጉባኤ ያምናል ወርቁ ነው ግን ዋና ወሳኝ ምንም ስለማይቀላቀለው ለመሞቅ ለመፍላት ዝግጁ እና ከፈላ ደግሞ ቶሎ አይወርድም ምክንያቱም ኦክሲጅን አይቀላቀልም ያን ምክንያት አጥንቶ እዛ ቦታ ላይ ያሉትን ጂኦሎጂስቶቹ አዘጋጅተው ህዝቡን እንትን ርደ መሬት ወደማያጋጥመው እኛ እንኳን እኮ እነሱ ያሉትን ይዘን ተከትለን የት ጋር ነው ብለን በጠልሰሙ ሄደን አውቀናል እነሱ ደግሞ በመሳሪያዎቻቸው ማወቅ አለባቸው ኢትዮጵያ ቦዝና አታቀም በንጉሱ ጊዜ ታይቷል ይሄ የታየበት ምክንያት እንደውም አቶ መንገሻ አረሩ የሚባሉ አንድ ሰው ፈረንጆቹን ይያዙ ይዞሩ ነበር ኢንተርን አፍሪካ የሚባል ቡድን ውስጥ እና ብዙ ቦታዎች ምናልባት ካርታ ድርጅት ውስጥ እንኳን ቢፈልግ ይገኛል እሳቸው እዛ ነበር የሚሰርቱ በጣም ጎበዝ ሰው ነበሩ እኛ ስንዞርና ይሄን ጥናት እንዴት ነው እሱ ለማወቅ ብለን ስንሯሯጥ እሳቸው ጥቆማ ይሰጡን ነበር እንትናቸው ተከትለው ያጅቃይ ተሸካሚ ናቸው እንጂ ሰውየው ተምረው ጂኦሎጂስት አይደሉም እና ህዝቧ ያውቃል የኢትዮጵያ ህዝብ ያውቃል ትንሽ ነገሮች ለማግኘት ብሎ ነው እዛ ሰዓት ላይ የሚጣደውና ከእሳቱ ህዝቡን የሁላችንም ስራ መሆን አለበት ማዳን አለበት ድንገት ቢፈነዳ ሊያለብሰው ይችላል ፎቆች የሚሰሩት አላግባብ ግንባታዎች የሚሰሩት ቅድም እንዳነሳችሁት እንትኑን ሊያፋጥኑት ይችላል ክብደት ሲሰማው አሁን የፍሎሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም ከድሮ ጀምሮ እናገራቸዋለሁ ድንገት አይታወቅም እንጦጦ ላይ አይታወቅም ወደታችም ስንሄድ የረር ላይ አይታወቅም እነዚህ የጂኦሎጂስት ስራዎች ሆነው ጤኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከናቱ አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል ከደሴቶች ግን በላይ ነው ብዙ ሀገሮች ይዋጣሉ አሁን ምንጣላቸው ሀገሮች ሁሉ ይዋጣሉ ብዙ ጊዜ አይኖራቸው አሳው ግን ማለቅ ጀምሯል መርዛማው ውሃ ወደ እንትኑ ወደ ባህሩ እየገባ ነው ምንም ሊመልሰው አይችልም ይመጣል አሳው ያንን መርዝ ሸሽቶ ሲሄድ ያስከተለው ውሃውን ይሄድና ይቀላቀለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይውጣታል የሚያጣላንም ነገር ላይ ያጣላን ይችላል በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል